ስታደምጣቸው ንግግራቸውን ብቻ አይደለም ሁኔታቸውን፣ ሰፈሪንጋቸውን፣ የሚያስጨንቃቸውን፣ የነሱን ስቃይ የሚያሳስባቸው ወይ ደግሞ በጣም ደስታ የሚሰጣቸውን ነገር ታውቃለህ። ስሜታቸውን ትረዳለህ አዳማጭ ስትሆን። ከዛስ የሚፈልጉትን ታውቃለህ። ሰዎችን የምትቀይራቸው አንተ ስትለወጥ፣ አንተ ከነሱ በአስተሳሰብም በስሜት ብስለትም በማንኛውም ጉዳይ መብለጥ አለብህ። ከነሱ አንጻር የምትረዳው ከሆነ አንተ በጣም ስማርት ሆነሃል ማለት በልጣሃቸዋል ማለት ከህይወትም ከትል ታደርጋቸው ትችላለህ። ምክንያቱም አንዳንድ ጊዜ ለጤና ራሱ መርዛማ ሊሆን ይችላል። በየቀኑ ከነሱ ጋር በተጨቃጨቀ ቁጥር ደም ከፍ ሊል ይችላል፣ ስኳርህ ሊጨምር ይችላል፣ ብዙ ነገሮች ልትገባ ትችላለህ። የመጀመሪያው አስቸጋሪ ሰዎችን መቀየር የምትፈልግ ከሆነ መጀመሪያ ራስህ ተቀየር። ለውጥ የሚጀምረው ካንተ ነው። ሰዎችን ለመለወጥ ስትነሳ በደንብ ማወቅ ያለብህ ነገር ሰዎችን የምትቀይራቸው አንተ ስትለወጥ፣ አንተ ከነሱ በአስተሳሰብም በስሜት ብስለትም በማንኛውም ጉዳይ መብለጥ አለብህ። ታዲያ እንዴት አድርጌ ራሴን ልቀይር ካልክ መጀመሪያ ስሜታዊ መሆን አቁም፣ ምክንያታዊ ሆን። ለምን እንደዚህ አይነት አስቸጋሪ እንደሆኑ ለማወቅ ሞክር። ሰዎች በተለያየ ምክንያት ጸባያቸው መጥፎ ሊሆን ይችላል። የመጀመሪያው ፓስት ትራውማ ምን ማለት መሰላችሁ? ከዚህ በፊት የገጠማቸው መጥፎ አጋጣሚ ነው። ቁስል ይኖርባቸዋል። ከዚህ በፊት የገጠማቸው ችግር በህይወታቸው አሁንም ደግሞ የሚፈጠር ሊመስላቸው ይችላል። ስለዚህ ሁልጊዜ ነገሮችን ሬዚስት ያደርጋሉ። በቃ ሁሉንም ሰው ይገፋሉ። ለምን? እንደ ድሮ እንዳልበደል፣ ያ ድሮ የደረሰብኝ ችግር አሁንም እንዳይደርስብኝ ብለው ራሳቸውን ለመከላከል ሲሉ በቃ መጥፎ ሊሆኑ ይችላል። ለሰዎች ጥሩ አመለካከት ላይኖራቸው ይችላል። ፍርሃት አለባቸው። ሁለተኛው ደግሞ ሎ ሰልፍ ስቲም ስላላቸው ሊሆን ይችላል። በራስ መተማመናቸው ወይም ለራሳቸው የሚሰጡት ግምት በጣም ዝቅ ያለ ሊሆን ይችላል። የበታችነት ስሜት ሊሰማቸው ይችላል። ሁሉም ሰው የነሱን ስሜት እንዲጋራ ይፈልጋሉ። ስለዚህ እነሱ ጥሩ ስሜት እንዲሰማቸው ወይም ከፍ የሚሉ የሚመስላቸው ሌሎችን አብረው ዝቅ ካደረጉ ነው። አንተ የፈለግከውን አይነት ጥሩ ስራ ልትሰራ ትችላለህ። አለቃ ወይ የፍቅር ጓደኛ ወይ በዙሪያ ያሉ ሰዎች አይዋጥላቸው። እንደውም ትንሿን እንከንህን አጉልተው ሊወቅሱ ይፈልጋሉ። እነዚህ ሰዎች ውስጣቸው ሞልቶ የፈሰሰውን የበታችነት ስሜት የሚያረኩት አንተን በመተቸት ነው፣ አንተን በመስደብ ነው፣ ዝቅ በማድረግ ነው። እንደውም አንድ በጣም የሚታወቅ አባባል አለ። ረጅሙን ፎቅ መስራት የምትፈልግ ከሆነ ሁለት ምርጫ አለ። አንደኛው የራስህን ብቻ አስቀርተህ የሌሎቹን ሰዎች ፎቅ ታወድባለህ። ሁለተኛው ግን የራስህን ረጅም ፎቅ ትገነባለህ ይላል። እነዚህ ሰዎች የሌሎችን ፎቅ ማውደም ነው ሁልጊዜ ስራቸው። አንተ ደስተኛ እንድትሆን ኮንፊደንስ እንዲሰማ አይፈልጉም። ሊሰብሩህ ነው የሚጠሩት። ለምን? እነሱ ከዚህ በፊት በገጠማቸው የበታችነት ስሜት ምክንያት። ስለዚህ ልትረዳቸው ይገባል። እኔን ስለሚጠሉኝ ነው ብለህ አታስብ። አየህ፣ ሁሉን ነገር ፐርሰናላይዝ የምታደርገው ከሆነ ደካማ ነህ። ግን ከነሱ አንጻር የምትረዳው ከሆነ አንተ በጣም ስማርት ሆነሃል ማለት በልጣሃቸዋል ማለት ነው። ስለዚህ ሰዎች የሚናገሩት ነገር በሙሉ በውስጣቸው የሚሰማቸው ስሜት የራሳቸው ስሜት ነጸብራቅ ነው እንጂ አንተ ማንነት አይደለም። አሁን ሲሰድቡ አንተን የሰደቡ ስድብ ለአንተ የሚመጥን የሚገባ ሆኖ አይደለም። እነሱ ውስጥ ግን ያለውን ስሜት ነው የሚያንጸባርቀው። ሶስተኛው ፐርሰናሊቲ ዲስኦርደር ሊሆን ይችላል እንደዚህ አይነት አስቸጋሪ ሰው ያደረጋቸው። ይሄ በሳይኮቴራፒ ወይም በሳይካትሪ ባለሙያዎች የሚፈታ ችግር ነው። ስለዚህ አንተ ምንም ልታደርገው አትችልም። ግን አትሊስት ግን ልትረዳ ይገባል። ይኸውልህ አንድ ነገር በጥሩ ኳሊቲ ልታዩ የምትችለው ከፍ ብለህ ከሆነ ለምሳሌ መንገድ ላይ እየሄድ የመኪኖቹን ፍጥነት አካሄዳቸውን ማወቅ ከፈለግ እዛው መሬት ላይ ከሆን የማየት እድል ጠባብ ነው። ከፍ ያለ ቦታ ላይ ከወጣ ግን ከላይ ወደታች ብዙ ነገር ማየት ትችላለህ። በአስተሳሰብ የምትበልጣቸው እነሱ ለምን እንደዚህ እንደሆኑ ማሰብ ስትጀምር ነው። ከዛ ግን ራስን የምትለውጥባቸውን መንገዶች ደግሞ ቀጥሎ እነግርሃለሁ። ሁለተኛው በጣም ወሳኙ አስቸጋሪ ሰዎችን የምትለውጥበት ትልቁ መሳሪያ አዳማጭ መሆን ነው። ከመናገር ይልቅ ማዳመጥ ፓወርፉል ያደርጋል። ስትናገር የምታውቀውን ነው የምታወራው። ስታደምጥ ግን ብዙ አዲስ ነገር ወደ አይምሮ ታስገባለህ። እነሱን ለመረዳት ሞክር። ከቻልክ መጨረሻ ላይ ተናገር። አንዳንዴ ከሰዎች ጋር ስናወራ አይታችሁ ከሆነ እነሱ እያወሩ እኛ የምናስበው ለነሱ ምን እንደምንመልስላቸው ልክ እንደጨረሱ እንዲህ እለዋለሁ ብለን ነው የምናስብ። ግን ማሰቡን ትተህ ነው መልስ ማሰቡን ትተህ ነው ምን እያለኝ ነው ብለን ለመስማት ብቻ ሳይሆን ለማድመጥ መሞከር አለብን። እንደውም ከተናገሩት ውስጥ አንተ የምታደንቅላቸው ኦር የምትስማማበት ፓርት ካለ ቀድመህ ትነግራቸዋለህ። በነገራችን ላይ ይሄን ያልከውን ጉዳይ በደንብ እስማማበታለሁ፣ ጥሩ ሐሳብ ነው፣ እንደውም አድንቄያለሁ ይሄን ማሰብ ልትላቸው ትችላለህ። ወይ ደግሞ በጣም እያደመጥካቸው እንደሆነ እንዲያስቡ ጥያቄ ልጠይቃቸው ትችላለህ። ባይዘው እዚህ ጋር ምን ማለት ነው ግን ስለገረመኝ ነው የጠየቁ ምናምን ስትላቸው አክብሮ እያደመጠኝ ነው ማለት ነው፣ ቦታ ሰጥቶኛል ይላሉ። አየህ፣ በመጨረሻ አንተ ተናግረው ሲጨርሱ ካስጨረስካቸው በተራህ አንተ ስታወራ ትልቅ ቦታ ይሰጠዋል። ለምን? አድምጣቸዋል። ከዛ በኋላ ደግሞ ሰምተህ ጥያቄ ጠይቃቸዋል። ከዛ ውስጥ ደግሞ የምትስማማበትን እያደነቅ ነግርሃቸዋል። ስለዚህ ረሃባቸውን አስታግሰኸዋል። ትጥቁን ይፈታል። ያ ሰው ሊከላከል የነበረው ሊሰድብ ሊያጠቃህ
የነበረው ሰውዬ ትጥቁን ይፈታና በቃ ሊሰማ ኦፕን ይሆናል። ያኔ አንተ የምታምንበትን ነገር ብትነግረው እንኳን የመቀበል እድሉ ሰፊ ነው። በዚህ መንገድ ነው የምትቀይራቸው። ያለበለዚያ ግን እስኪናገሩ ማታስጨርሳቸው ከሆነ አንተ ለመመለስ ብቻ የምታወራ ከሆነ የቃላት ጦርነት ውስጥ ትገባለህ። ከዛ መሰዳደብ ትጀምራለህ። ከዛ በኋላ ምን ይፈጠራል ማለት ነው? ቀንህን ሙሉ ያበላሹታል። እነሱ ይቆጣጠረዋል። እንዲህ ብሎ እንዴት ይናገረኛል ስትል ትውላለህ ማለት ነው። ስለዚህ አዳማጩ ሶስተኛው አስቸጋሪ ሰዎችን መቀየር የምትፈልግ ከሆነ የሚፈልጉትን ነገር ወቅ። በማርኬቲንግ አንድ የምወደው ሐሳብ አለ። ዶንት ሴል ዘ ድሪል ሴል ዘ ሆል የሚባል። መብሻውን አይደለም መሸጥ ያለብህ ቀዳዳውን ነው ይባላል። ምክንያቱም ሰዎች አንተ ጋር መጥተው ነጋዴ ከሆንክ የሚገዙ መብሻውን ወደውት አይደለም ቀዳዳውን ፈልገው ነው። ስለዚህ ምን ማለት ነው? ሰዎች ጋር ኮሚኒኬት ስታደርግ ስታወራ የሚፈልጉትን ነገር አስቀድመህ እወቅ። አየህ፣ አንዳንድ ሰው መደነቅ ሊወድ ይችላል። አንዳንድ ሰው ስትስቅለት የሚወድ ሰው አለ። አንዳንድ ሰው በጣም መደመጥ የሚወድ ሰው አለ። አንዳንድ ሰው ደግሞ ለምሳሌ አለቃ ሊሆን ይችላል። ካዘዘህ ነገር በተጨማሪ ሰርታ እንድትመጣ ሊፈልግ ይችላል። ቤተሰብ ደግሞ ለምሳሌ ትዕዛዙን እንደምታከብርለት ሊያይ ሊፈልግ ይችላል። ታላቅ ወንድም ይሆናል። ብቻ ኢንፍሉዌንስ ልታደርጋቸው የምትፈልጋቸው ሰዎች አስቸጋሪ ናቸው። ልቀየራቸው ፈልጋለሁ የምትላቸው ሰዎች ምን እንደሚፈልጉ አስቀድመህ ወቅ። ያኔ ነው የምትገበያየው። አየህ፣ ያ ሰው የሚፈልገውን ነገር ቅድም እንዳልኩ ነው ከሰጠኸው አንተ የምትፈልገውን ደግሞ በፈንታው ይሰጥሃል። ስለዚህ እነሱ የሚፈልጉትን አውቀህ ስትሰጣቸው በእነሱ አይምሮ ውስጥ ያንተ ኢምፖርታንስ ይጨምራል። እሱ እኮ ይረዳኛል፣ እኔ የምፈልገውን ነገር እኮ ያውቃል። አይ በጣም በቃ ለዚህ ሰው ያለኝን አመለካከት መቀየር አለብኝ ብለው ከራሳቸው ጋር መነጋገር ይጀምራሉ። ይሄ የሚሆነው አንተ ከበሰልክ ነው፣ አንተ ራስ ላይ ከሰራህ ነው። ለምሳሌ እንዴት አድርጌ የሚፈልጉትን ነገር ልወካል? ቅድም የነገርኩ መፍትሄ በጣም ወሳኝ ነው። አዳማጩን አድምጣቸው። ያ ማለት ማስተር ኪ ማለት የፈለከውን ከፍተህ የምትገባበት ቁልፍ ነው። ስለዚህ የሚፈልጉትን አስቀድመህ እወቅ፣ ከዛ ትቀይራቸዋል። አራተኛውና አስቸጋሪ ሰዎችን ለመቀየር የሚረዳ አንዳንዴ ተሸነፍላቸው። ምን ማለት መሰለ? ከነዚህ ሰዎች ጋር ያለ ግንኙነት ቀጣይነት ካለው ሁሌ በህይወትህ በዙሪያ ያሉ ሰዎች ከሆኑ ሁልጊዜ ስለማሸነፍ አታስብ። ሁሌ ለማሸነፍ አትታገል። ተራ የሆኑ ቀላል ጉዳዮች ላይ ያንተ ህይወት ላይ ብዙም ኢምፓክት የሌላቸው ተጽዕኖ የማይፈጥሩ ነገሮች ላይ ተሸነፍላቸው። ኦኬ እሺ ልክ ነህ፣ በቃ አይ ቲንክ ያልከው ነገር ሳያስማማኝ አይቀርም ምናምን እያልክ ተሸነፈላል። ስለዚህ የረጅም ጊዜ ኢፌክት ያላቸውን ነገሮች በጥበብ ለማሸነፍ ሞክር። ከሰዎች ጋር የሚኖርህን እያንዳንዱን ግንኙነትን ካልኩሌት አድርገው። በደንብ በተሰላ መልኩ ነው መቅረብ ያለብን። የቅርቡን ብቻ አትይ። ማይነር በሆኑ ጉዳዮች ላይ ተሸነፍ፣ ሜጀሮቹ ላይ ታሸንፋለህ። ወደ መጨረሻው አስቸጋሪ ሰዎችን ለመቀየር የሚረዳን መፍትሄ ጋር እንለፍ። አምስተኛውና ወሳኙ ድንበር ማስቀመጥ ነው። አንዳንድ ሰዎች ድንበርህን ጥሰው ሊመጡ ይችላሉ። ምን መሰለህ? አስቸጋሪ ከመሆን ያልፋሉ። ከመጨቅጨቅ፣ ከመጨቃጨቅ፣ ነገረኛ ከመሆን፣ ሰበበኛ ከመሆን ያልፉና መርዛማ ሊሆኑ ይችላሉ። ቶክሲክ ሊሆኑ ይችላሉ። ታውቃላችሁ፣ አንዳንድ ጊዜ እጅ የሚቆረጠው ስለማይፈለግ አይደለም። እጃችሁ ላይ የወጣው ጠባሳ ወይም ደዌ ወደ ሌላው የሰውነታችሁ ክፍል የሚሄድ ከሆነ ዶክተሮች ቶሎ ይቆረጥ፣ ሌላውን ክፍል ያበላሻል ይላሉ። እንደነዚህ አይነት ሰዎች ከድንበር ሊያልፉ ሲሉ ማስቆም አለብን። ድንበርህን ማወቅ አለብን። እንዳትሰዳደብ፣ የቃላት ጦርነት ውስጥ እንዳትገባ፣ ስሜትህን እንዳያበላሹ ድንበርህን አስምረው። እስከሆነ ሊሚት ድረስ ላወራ ልነጋገር እችላለሁ። ከዛ የሚያልፉ ከሆነ ግን እቆርጠዋለሁ። ዲያሎጉን ንግግሩን ከታደርገዋለህ። ስለዚህ ከሆነ ፖይንት በኋላ እነሱን ሙግት መግጠም አቁም። በእነሱ ሜዳ አትጫወት። መሰዳደብ አያዋጣ። እነሱን ሊረሱት ይችላሉ፣ አንተ ግን ልታብሰለስለው ትችላለህ። ስለዚህ ድንበር አስቀምጥ። እንደዚህ አይነት ጉዳዮች ላይ እያወራን ከዚህ መስመር የሚያልፍ ከሆነ ከዚህ በኋላ አቆመዋለሁ ከታረገዋል ብለህ ድንበር አስቀምጥ። ያለበለዚያ ሰዎችን መቀየር ለአንተ ከባድ ሊሆን ይችላል። የምትቀይራቸው ሰዎች የሚፈልጉ ከሆነ የመቀየር ፍላጎት ያለው ሰው በጣም ቀላሉ ኢንፍሉዌንስ ለመደረግ ለመለወጥ። ግን ሆነ ብሎ የሚያስቸግር ሰው፣ ቶክሲክ የሆነ ሰው ግን ከህይወትህ ማራቅ፣ ካንተ ህይወት ማስወጣት ወይ ደግሞ ከንግግር ማራቅ ነው ያለብን። ቤተሰቦች ካወራኋችሁ በጣም ወሳኝ ከሆኑ አስቸጋሪ ሰዎችን ለመቀየር ከሚጠቅሙ ካልኳችሁ መፍትሄዎች ውስጥ የትኛውን ወደዳችሁ? እርግጠኛ ነኝ በዙሪያችሁ ይሄ ችግር እንዳለ። ስለዚህ የትኛውን እንደወደዳችሁት ኮመንት አድርጉልኝ፣ አነበዋለሁ። እንዲሰራላችሁ የምትፈልጉት ማንኛውም የቪዲዮ ሐሳብ ካለም ኮመንት አድርጉልኝ።